ሴት ልጅ የምትሰቃየው በከሌ ነው፣ ሴት ልጅ የምትኮዳው በከሌ ነው ብለን እስቲ አርስታ አንስጥ። ማንም ላይ አንለጥፈው። ዓለም ናት ለሴት ልጅ ችግር የምትሆንባት። ዓለም ናት ሴት ልጅ የምትከብዳት። ዓለም ናት ለሴት ልጅ በጣም ብዙ ችግሮችን በጣም ብዙ ጫናዎችን የምትሰጠው። ማን ነው እንዲህ አድርጎ ዓለምን የሰራት? ማን ነው ዓለም ለሴት ልጅ እንደዚህ እንድትከብድ ያደረገው? እሱን ሁላችን የራሳችን የምንረዳው ነገር አለ። ነገር ግን ዓለም ለኛ ደግ አይደለች። ሴቶች እህቶቼ ሞኝ መሆን የለባቸው። ደግ ማትሆነው ግን አንቺ ሞኝ ከሆንሽ ነው፣ አጉል የዋህ ከሆንሽ ነው። ዓለም ለዋህ ሴት፣ ዓለም ለደግ ሴት፣ ዓለም አንገቷን ድፍት ላደረገች ሴት አትሆንም። ህግን ለምታቅ ፈጣሪን ለምትፈራ ግን ደግሞ ቆራጥ ለሆነች ሴት፣ እኔ የምትል ሴት፣ ራሷን የምታስከብር ሴት፣ ራሷን የምታስቀድም ሴት፣ ራሷን የምትወድ ሴት፣ በራሷ በማንነቷ በክብሯ ላይ የማትደራደር ሴት ስትሆኝ ነው ዓለምን የምታሸንፋት። አለበለዚያ ዓለም ትረግጥሻለች፣ ታስለቅስሻለች። ሞኝ መሆን የለባቸውም። ዓለም ለሴት ጨካኝ ናት። ለማ ለዋህ ሴት። ዓለም ለሴት ልጅ የተቀመጠበት የተሰራበት እኮ ሁሉ ነገሩን እንደዚህ አድርገን እኮ ስናየው ልብስ አጣቢ ነው የምታረግሽ፣ ምግብ ቀቃይ ነው የምታረግሽ፣ አንገትሽን ደፍተሽ የሆነ ሰው አገልጋይ ነው የምታረግሽ። አንዳንድ ጊዜማ የዓለም ጭካኔ እኮ የሰነፍ ወንድ፣ አንቺ እኮ በዞነሽ የሰነፍ ወንድ አገልጋይ አድርጋ ታስቀምጥሻለች፣ ጓዳ ታስቀርሻለች፣ ካልሲ አጣቢ ታረግሻለች። ለምን ብለሽ? ጨካኝ ሁኚ፣ አትፍሪ። ሁሉም ሰዎች ተሰብስበው እሷ እንዲናት እሷ እንዲናት እሷ እንዲናት ይሉሻል። ጎበዝ ሴት ስትሆኝ ይበሉሽ፣ ደጋረ እኮ በያቸው። ውጪ። ሴቶች እህቶቼ መንቃት መቻል አለባቸው። የትላንትና መስዋዕትነት ይበቃል። ዛሬ እንደምንም ተገፍተን አደባባይ ወጥተናል። ዛሬ የሴቶች ጉዳይ የህፃናት እንትን ምናምን ይባላል። የመጀመሪያው መብት አስከባሪ ራሳችን ነን። እዚህ ውስጥ እንስራ። 24 ሰዓታችንን በመጠጥና በመዝናናት